ለመሆኑ ከአዲስ አበባ አሽከርካሪና ተሽከርካሪ ቁጥጥር ባለስልጣን ከሚወጡት የመንገድ ዳር ጥያቄዎች ውስጥ ስንቶቻችን ነው በራስ በመተማመን መመለስ የምንችል? 50%፣ 80% ወይስ ጥያቄው ይከብዳችኋል? ግምቱን ለናንተ ልተውና ፈተና ከመቀመጣችሁ በፊት ራሳችን የምንፈትሽበት ራሳችን የምናይበት ትልቅ እድል ዛሬ ይዤላችሁ መጥቻለሁ። ሁሉንም በአንድ ላይ የሲስተም የመንገድ ዳር ጥያቄዎችን ይዤላችሁ ቀርቤያለሁ። ይህን ቪዲዮ እስከ መጨረሻው ካያችሁ የመንገድ ዳር ጥያቄዎች ምንም አይነት ስጋት አይሆንባችሁ። አሁኑን ላይክ አድርጉ። ወደ አንደኛው ጥያቄ እንለፍ። አንድ መቅደም የሚከለክልበት ስፍራ ሀ በጠባብ ድልድይ፣ ለ በመታጠፊያ ከርብ መንገድ ላይ፣ አመርኋ በመስቀለኛ መንገድ በ30 ሜትር ውስጥ፣ መ ሁሉም መልስ ናት። ጥያቄ ቁጥር 2 ከፊት ለፊት በዳሽ ሜትር ማየት የሚቻልበት ቦታ መቅደም የተከለከለ ሀ በ30፣ ለ በ20፣ አመርኋ በ15፣ መ በ ጥያቄ ቁጥር 3 የዚህ ምልክት ትክክለኛ ትርጉም ሀ ፊት ለፊትና ወደ ቀኝ የሚያስ መገናኛ መንገድ ስለሚያጋጥም ተጠንቅቀ አሽከርክር፣ ለ ፊት ለፊትና ወደ ግራ የሚያስኬድ መገናኛ መንገድ ስለሚያጋጥም ተጠንቅቀ አሽከርክር፣ አመርኋ በመንገዱ ላይ ጠባብ ድልድይ ስለሚያጋጥም ተጠንቅቀ አሽከርክር፣ መ መልስ የለም። ጥያቄ ቁጥር 4 የዚህ ምልክት ትክክለኛ ትርጉም ሀ መንገዱ እየጠበበ የሚሄድ ስለሆነ ተጠንቅቀህ እለፍ፣ ለ አደገኛ ቁልቁለት ስለሚያጋጥም ከባድ ማርሽ በማስገባት ተጠንቅቀህ እለፍ፣ አመርኋ የሚንሸራተት መንገድ ስለሚያጋጥም ፍጥነትን በመቀነስ ተጠንቅቀህ እለፍ፣ መ ሁለት ነጠላ መንገድ ወደ አንድ ነጠላ መንገድ ተጠንቅቀህ እለፍ። ጥያቄ ቁጥር 5 የዚህ ምልክት ትክክለኛ ትርጉም ሀ መንገዱ በስተቀኝ በኩል ስለሚጠብ ተጠንቅቀ አሽከርክር፣ ለ ሁለት ነጠላ መንገድ ወደ አንድ ነጠላ መንገድ ስለሚለወጥ ተጠንቅቀ አሽከርክር፣ አመርኋ በመንገዱ አግድም የሚነፍስ ኃይለኛ ንፋስ ስላለ ተጠንቅቀ አሽከርክር፣ መ አንድ መንገድ የነበረው ወደ ሁለት መንገድ ስለሚለወጥ ተጠንቅቀ አሽከርክር። ጥያቄ ቁጥር 6 የዚህ ምልክት ትክክለኛ ትርጉም ሀ በመንገዱ ላይ አስጊ ወይም አደገኛ ሁኔታ ስላለ በጥንቃቄ አሽከርክር፣ ለ ወደፊት የትራፊክ መብራት አለ፣ አመርኋ ወደፊት ክብ አደባባይ አለ፣ መ ወደፊት የትራፊክ መጨናነቅ ስላለ ፍጥነትን በመቀነስ ተጠንቅቀ እለፍ። ጥያቄ ቁጥር 7 የዚህ ምልክት ትክክለኛ ትርጉም ሀ ለሁለት ተከፍሎ የነበረ መንገድ ማብቂያ ስለሆነ ተጠንቅቀ እለፍ፣ ለ አደገኛ ጠመዝማዛ መንገድ ስለሚያጋጥም ተጠንቅቀ እለፍ፣ አመርኋ የአስፋልቱ መንገድ መጨረሻ ስላለ ተጠንቅቀ እለፍ፣ መ መልስ የለም። ጥያቄ ቁጥር 8 የዚህ ምልክት ትክክለኛ ትርጉም ሀ ናዳ ያለበት መንገድ ስለሚያጋጥም ተጠንቅቀ እለፍ፣ ለ ተንቀሳቃሽ ወይም ተነሽ ድልድይ ስለሚያጋጥም ተጠንቅቀ እለፍ፣ አመርኋ የአስፋልቱ መንገድ መጨረሻ ስላለ ተጠንቅቀ እለፍ፣ መ አደገኛ ጠመዝማዛ መንገድ ስለሚያጋጥም ተጠንቅቀ እለፍ። ጥያቄ ቁጥር 10 የዚህ ምልክት ትክክለኛ ትርጉም ሀ ምልክቱ ባለበት አቅጣጫ እያሽከረከሩ ማለፍ የተፈቀደ ነው፣ ለ ማንኛውም አይነት ተሽከርካሪ በእጅ የሚገፋም ጭምር እንዳያልፍ የተከለከለ መንገድ ነው፣ አመርኋ ይህ ምልክት ባለበት መንገድ ብስክሌት እያሽከረከሩ ማለፍ የተፈቀደ ነው፣ መ ለጭነት ተሽከርካሪ ማለፍ የተከለከለ ነው። ጥያቄ ቁጥር 11 የዚህ ምልክት ትክክለኛ ትርጉም ሀ ሞተር ብስክሌት እያሽከረከሩ ማለፍ የተከለከለ ነው፣ ለ ብስክሌት እያሽከረከሩ ማለፍ ክልክል መሆኑን ያሳያል፣ አመርኋ ምልክቱ ባለበት አቅጣጫ እያሽከረከሩ ማለፍ ክልክል ነው፣ መ ሀና ለመልስ ናቸው። ጥያቄ ቁጥር 12 የዚህ ምልክት ትክክለኛ ትርጉም ሀ ለጭነት ተሽከርካሪ ማለፍ የተከለከለ ነው፣ ለ ቀስቱ ወደሚያመለክተው በስተግራ ዙሮ መመለስ ክልክል መሆኑን ያሳያል፣ አመርኋ ቅድሚያ ያለው መንገድ መሆኑን ያመለክታል፣ መ የደሴቱን ግራ መስመር ይዘህ አሽከርክር የሚለውን ያመለክታል።
ጥያቄ ቁጥር 13 የዚህ ምልክት ትክክለኛ ትርጉም ሀ የከተማ ክልል የፍጥነት ወሰን መጨረሻ መሆኑን ያሳያል። ለ የከተማ ክልል ምልክት በከተማ ውስጥ ለማሽከርከር የተወሰኑ ሕጎችን ክብር። አመርኋ ይህ ምልክት ባለበት መንገድ ላይ እግረኞች እንዲሄዱበት የተከለከለ ነው። ጥያቄ ቁጥር 14 የዚህ ምልክት ትክክለኛ ትርጉም ሀ ማንኛውም በሞተር ኃይል የሚንቀሳቀሱ ተሽከርካሪ እያሽከረከሩ ማለፍ ነው። ለማንኛውም ተሽከርካሪ ማለፍ የተከለከለ ነው። አመርኋ የአነስተኛ ፍጥነት መጨረሻ መሆኑን ያሳያል። ቆሞ ቅድሚያ ሳይሰጡ ማለፍ ክልክል ነው የሚለውን ያሳያል። ጥያቄ ቁጥር 15 የዚህ ምልክት ትክክለኛ ትርጉም ሀ የደሴቱን ግራ ያዝ የሚል መሆኑን፣ ለ ቅድሚያ ያለው መንገድ መሆኑን፣ አመርኋ የአነስተኛ ፍጥነት መጨረሻ መሆኑን፣ መ ቅድሚያ የሚሰጥ መንገድ መሆኑን ያሳያል። ጥያቄ ቁጥር 16 የዚህ ምልክት ትክክለኛ ትርጉም አ የጭነት ተሽከርካሪ እንዲተላለፍበት የፈቀደ መንገድ መሆኑን፣ አመርኋ አደገኛ ፍንዳታ የሚያስከትል ጭነት ለጫኑ ተሽከርካሪ የተፈቀደ መንገድ መሆኑን፣ አመርኋ ከፊት ለፊት ለሚመጣ ተሽከርካሪ ቅድሚያ ስጥ፣ መ አደገኛ ፍንዳታ የሚያስከትል ጭነት ጥያቄ ቁጥር 17 የዚህ ምልክት ትክክለኛ ትርጉም ሀ በመንገዱ ላይ የማሽከርከሪያ አነስተኛ ፍጥነት መሆኑን ያሳያል። ለ የአነስተኛ ፍጥነት መጨረሻ መሆኑን ይገልጻል። አመርኋ የከተማ ክልልና የፍጥነት ወሰን መጨረሻ መሆኑን፣ መ ፍጥነትን እንደ መንገዱ ሁኔታ ቀንሳ አሽከርክር። ጥያቄ ቁጥር 18 የዚህ ምልክት ትክክለኛ ትርጉም ሀ ከወደፊት ለሚመጣ ተሽከርካሪ ቅድሚያ ስጥ፣ ለ ቅድሚያ ያለው መንገድ የሚል ምልክት ትዕዛዝ መጨረሻ፣ አመርኋ ቁም፣ መ ሀና ለመልስ ናቸው። ጥያቄ ቁጥር 19 የዚህ ምልክተኛ ትርጉም ሀ በመንገድ ላይ ባለ ሁለት የባቡር ሀዲድ መስመር ስላለ ተጠንቅቀህ እለፍ፣ ለ በመንገድ ላይ ብዙ ሰዎች የሚተላለፉበት አካባቢ ስለሆነ ተጠንቅቀህ እለፍ፣ አመርኋ መስቀለኛ መንገድ ስለሚያጋጥምህ ተጠንቅቀህ እለፍ፣ መ በመንገድ ላይ አስጊ ወይም አደገኛ ሁኔታ ስላለ በጥንቃቄ አሽከርክር። ጥያቄ ቁጥር 20 የዚህ ምልክት ትክክለኛ ትርጉም ሀ በመንገዱ ላይ አስጊ ወይም አደገኛ ሁኔታ አለ፣ በጥንቃቄ አሽከርክር፣ ለ የሚያንሸራትት መንገድ ስለሚያጋጥምህ ፍጥነትን በመቀነስ በጥንቃቄ አሽከርክር፣ አመርኋ በመንገድ ላይ በመንገዱ አግድም የሚነፍስ ኃይለኛ ንፋስ አለ፣ መ ወደ ግራ የሚታጠፍ አደገኛ ኩርባ አለ። ጥያቄ ቁጥር 21 የዚህ ምልክት ትክክለኛ ትርጉም ሀ ቅድሚያ ያለው መንገድ የሚል ምልክት ትዕዛዝ መጨረሻ፣ ለ ከፊት ለፊት ለሚመጣ ተሽከርካሪ ቅድሚያ ሳይሰጡ ማሽከርከር ክልክል መሆኑን ይገልጻል። አመርኋ የደሴቱን ቀኝ በመያዝ አሽከርክር፣ መ ቅድሚያ ያለው መንገድ። ጥያቄ ቁጥር 22 የዚህ ምልክት ትክክለኛ ትርጉም ሀ የቀስቱ ምልክት እንደሚያመለክተው በስተቀኝ በኩል ብቻ እለፍ፣ ለ የቀስቱ ምልክት እንደሚያመለክተው በስተግራ በኩል ባለው መንገድ ላይ ብቻ እለፍ፣ አመርኋ በመገናኛ መንገድ ላይ ለተላለፈ ቅድሚያ ስጥ፣ ለተላላፊ ቅድሚያ ስጥ፣ መ ሀና አመርኋ መልስ ናቸው። ጥያቄ ቁጥር 23 የዚህ ምልክት ትክክለኛ ትርጉም ሀ ቅድሚያ ያለው መንገድ ለሚለው ምልክት ትዕዛዝ መጨረሻ፣ ለ ቅድሚያ ያለው መንገድ የሚለው ምልክት ትዕዛዝ መጀመሪያ፣ አመርኋ በመገናኛ መንገድ ላይ ለተላላፊ ቅድሚያ በመስጠት ተጠንቅቀህ እለፍ፣ መ ከወደፊት ለሚመጣ ተሽከርካሪ ቅድሚያ ስጥ የሚለውን ይገልጻል።
ጥያቄ ቁጥር 24 የዚህ ምልክት ትክክለኛ ትርጉም ሀ የአስፋልት መንገድ መጨረሻ ስለሆነ ተጠንቅቀ እለፍ። ለ መንገዱ ቀያሽ ስላለ ፍጥነትን ቀንሰ እለፍ። አመርኋ ወደ ወንዝ ዳርቻ የሚወስድ መንገድ ስላለ ተጠንቅቀ እለፍ። መ ተንቀሳቃሽ ወይም ተነሽ ድልድይ ስለሚያጋጥምህ ተጠንቅቀ እለፍ። ጥያቄ ቁጥር 25 የዚህ ምልክት ትክክለኛ ትርጉም ሀ በመንገድ ላይ የሚፈናጠር ድንጋይ ስላለ ፍጥነትን በመቀነስ ተጠንቅቀ እለፍ። ለ ወደፊት የትራፊክ መጨናነቅ ስላለ ፍጥነትን ቀንሰ ተጓዝ። አመርኋ ወደ ግራ የሚታጠፍ አደገኛ ኮርባ ስለሚያጋጥምህ ተጠንቅቀ እለፍ። መ ለና አመርኋ መልስ ናቸው። ጥያቄ ቁጥር 26 የዚህ ምልክት ትክክለኛ ትርጉም ሀ በመንገድ ላይ የባቡር ሀዲድ ማቋረጫ ስላለ ተጠንቅቀ እለፍ። ለ የትራፊክ መጨናነቅ ስላለ ፍጥነትን ቀንሰ ተጓዝ። አመርኋ ወደፊት የትራፊክ መብራት ስላለ ተጠንቅቀ አሽከርክር። መ ለና አመርኋ መልስ ናቸው። ጥያቄ ቁጥር 27 የዚህ ምልክት ትክክለኛ ትርጉም ሀ ወደፊት የህፃናት መጫወቻ ቦታ ስላለ ፍጥነትን ቀንሰ አሽከርክር። ለ ወደፊት የመንገድ ገና የሚያካሂዱ ሰዎች ስላሉ ተጠንቅቀ እለፍ። አመርኋ በመንገዱ ላይ ብዙ ሰዎች የሚተላለፉበት ስለሆነ ተጠንቅቀ አሽከርክር። መ ተማሪዎች የሚበዙበት አካባቢ ስለሆነ ተጠንቅቀ እለፍ። ጥያቄ ቁጥር 28 የዚህ ምልክት ትክክለኛ ትርጉም ሀ የምታሽከረክርበት መንገድ ወደ ግራ ስለሚታጠፍ በጥንቃቄ እለፍ። ለ የተበላሸ መንገድ ለሚያጋጥምህ ተጠንቅቀ እለፍ። አመርኋ ወደፊትና ወደ ቀኝ የሚያስኬድ መገናኛ ስለሚያጋጥምህ ተጠንቅቀ አሽከርክር። መ ፊት ለፊት ወደ ግራ የሚያስኬድ መንገድ ስለሚያጋጥምህ ተጠንቅቀ አሽከርክር። ጥያቄ ቁጥር 29 የዚህ ምልክት ትክክለኛ ትርጉም ሀ አደገኛ ቁልቁለት ስለሚያጋጥም ከባድ ማሽ በማስገባት ተጠንቅቀ እለፍ። ለ መንገዱ እየጠበበ የሚሄድ ስለሆነ ተጠንቅቀ እለፍ። አመርኋ የተበላሸ መንገድ ስለሚያጋጥም ተጠንቅቀ አሽከር። መ መልስ የለም። ጥያቄ ቁጥር 30 የዚህ ምልክት ትክክለኛ ትርጉም ሀ መዝጊያ ያለው የባቡር ሀዲድ መቋረጫ ስለሚያጋጥም ተጠንቅቀ። ለ አስጊ ወይም አደገኛ ሁኔታ ስላለ በጥንቃቄ አሽከር። አመርዋ ወደፊት የትራፊክ መጨናነቅ ስላለ ተጠንቅቀ እለፍ። መ መልስ የለም። ጥያቄ ቁጥር 31 የዚህ ምልክት ትክክለኛ ትርጉም ሀ የተበላሸ መንገድ ስለሚያጋጥም ፍጥነትን በመቀነስ ተጠንቅቀ አሽከርክር። ለ መንገዱ ወደ ግራ ስለሚታጠፍ የቀኝ ረድፍን ይዘህ እለፍ። አመርኋ ወደፊት የትራፊክ መጨናነቅ ስላለ ተጠንቅቀ እለፍ። መ የባቡር ሀዲድ መቋረጫ ስላለ ተጠንቅቀ እለፍ። ጥያቄ ቁጥር 32 የዚህ ምልክት ትክክለኛ ትርጉም ሀ ብስክሌት ብቻ ለማሽከርከር የተፈቀደ መንገድ፣ ለ ብስክሌት ብቻ ለማሽከርከር የተከለከለ መንገድ፣ አመርኋ ለጭነት ተሽከርካሪ ብቻ የተፈቀደ መንገድ። መ መልስ አልተሰጠም። ጥያቄ ቁጥር 33 የዚህ ምልክት ትክክለኛ ትርጉም ሀ መንገዱን የሚጠግኑ ሰራተኞች ስላሉ ተጠንቅቀ እለፍ። ለ ተማሪዎች የሚበዙበት አካባቢ ስለሆነ ተጠንቅቀ እለፍ። አመርኋ ብዙ ሰዎች የሚተላለፉበት አካባቢ ስለሆነ ተጠንቅቀ እለፍ። መ መልስ አልተሰጠም። ጥያቄ ቁጥር 34 የዚህ ምልክት ትክክለኛ ትርጉም ሀ ማንኛውም አይነት የማስጠንቀቂያና የጥሩምባ ድምፅ ማሰማት የተከለከለ ነው። ለ የከተማ ክልልና የፍጥነት ወሰን መጨረሻ ነው። አመርኋ ብስክሌቶች ብቻ ለማሽከርከር የተፈቀደ ነው። መ ብስክሌቶችን ለማሽከርከር የተከለከለ መንገድ።
ጥያቄ ቁጥር 35 ምድባቸው ሰማያዊ ሲሆን የሚያስተላልፉት ምልክት በነጭ ቀለም በተሰራ ቀስት ስዕል ወይም ጽሑፍ ነው። እነዚህ ምልክቶች ምንድን ናቸው? ሀ የሚከለክሉ የመንገድ ዳር ምልክት፣ ለ ቅድሚያ የሚሰጡ የመንገድ ዳር ምልክት፣ አመርኋ የሚያስገድዱ የመንገድ ዳር ምልክት፣ መ የሚያስጠነቅቁ የመንገድ ዳር ምልክት። ጥያቄ ቁጥር 36 የዚህ ምልክት ትክክለኛ ትርጉም ምንድን ነው? ሀ ምልክቱ በሚታይበት አቅጣጫ በስተግራና በስተቀኝ በኩል ብቻ እለፍ። ለ ወደ ትራፊክ ክብ ወይም ደሴት አስቀድሞ ለገባ ተሽከርካሪ ቅድሚያ ስጥ። አመርኋ ምልክቱ ባለበት አቅጣጫ መሰረት የትራፊኩን ደሴት ዙር። መ መልስ አልተሰጠም። ጥያቄ ቁጥር 37 በመንገዱ ላይ የሚሰመሩ መስመሮች ተግባራዊ ያልሆነው የቱ ነው? ሀ ለመታጠፍ ዞሮ ለመመለስ የምንጠቀምበትን ረድፍ ያመለክታሉ። ለ የመንገዱ መሃልና ጠርዝን ያመለክታሉ። አመርኋ በትራፊክ መብራት አካባቢ የምንቆምበትን ስፍራ ያመለክታሉ። መ መልስ አልተሰጠም። ጥያቄ ቁጥር 38 በመንገድ አግድመት የሚሰመሩ መስመሮች በተመለከተ ትክክል የሆነው የቱ ነው? ሀ አሽከርካሪዎች በዚህ መስመር ውስጥ በመንቀሳቀስ ላይ ላሉ እግረኞች ምንጊዜም ቅድሚያ መስጠት አለባቸው። ለ በአጭር ርቀት እግረኞች መንገድ ማቋረጥ እንዲችሉ የሚሰመር መስመር ነው። አመርኋ ለመታጠፍና ዞሮ ለመመለስ የምንጠቀምበት ረድፍን ያመለክታሉ። መ ሀና ለመልስ ናቸው። ጥያቄ ቁጥር 39 ከሚከተሉት ውስጥ በመንገድ ላይ ከሚቀቡ ቅቦች የሚመደብ የቱ ነው? ሀ የመቆሚያ ስፍራ ቅብ፣ ለ የማስተላለፊያ ምልክት ቅብ፣ አመርኋ ቅድሚያ ስጥ የሚል ምልክት ቅብ፣ መ ሁሉም ምልክት። ጥያቄ ቁጥር 40 ማንኛውም ተሽከርካሪ በመንገድ ላይ ቢበላሽ አሽከርካሪው ከተሽከርካሪው ፊትና ኋላ ባለው መንገድ 40 ሜትር ርቀት ላይ ለሌላ ተሽከርካሪ በግልጽ እንዲታይ ባለ 3 ማዕዘን አንጸባራቂ ሰሌዳ ማስቀመጥ አለበት ይላል። ሀ እውነት፣ ለ ሐሰት። ጥያቄ ቁጥር 41 በባለ 3 ማዕዘን ቅርጽ ምልክት የሚያስተላልፍ የመንገድ ላይ ምልክቶች ምን ተብለው ይጠራሉ? ሀ መረጃ ሰጪ የመንገድ ዳር ምልክት፣ ለ የሚቆጣጠር የመንገድ ዳር ምልክት፣ አመርኋ የሚያስጠነቅቅ የመንገድ ዳር ምልክት፣ መ ቅድሚያ የሚያሰጥ የመንገድ ዳር ምልክት። ጥያቄ ቁጥር 42 ዓለማዊ የመንገድ ዳር ምልክት በሚሰጡት ትርጉም በስንት ይከፈላል? ሀ በ3 የሚያስጠነቅቅ የሚቆጣጠር መረጃ ሰጪ የመንገድ ዳር ምልክት ተብለው ይከፈላሉ። ለ በ3 የሚከለክሉ ቅድሚያ የሚሰጡ የሚያስገድዱ ተብለው ይከፈላሉ። አመርኋ በ3 የሚከለክሉ የሚያስጠነቅቁ የሚያስገድዱ ተብለው ይከፈላሉ። መ በ4 የሚያስጠነቅቅ የሚከለክሉ የሚያስገድዱና የሚቆጣጠሩ ተብለው በአራት ይከፈላሉ። ጥያቄ ቁጥር 43 የቀይና ቢጫ ተሽከርካሪ ማስተላለፊያ መብራቶች በአንድነት ሲበሩ የሚሰጡት ትርጉም ከሚከተሉት ውስጥ ትክክል የሆነው የቱ? ሀ በቀይ መብራት ቆሞ የነበረ አሽከርካሪ ለመሄድ ይዘጋጃል። ለ እግረኞች መንገዱን እንዲያቋርጡ ይፈቅድላቸዋል። አመርኋ እግረኞች መንገዱን እንዳያቋርጡ አይፈቅድላቸውም። መ ሀና አመርኋ መልስ ናቸው። ጥያቄ ቁጥር 44 ማቆም በተከለከለ ስፍራ ላይ ተሽከርካሪያችን ለማቆም የሌለብን ለምንድን ነው? ሀ የትራፊክ ፍሰቱን እንዳይስተጓጎል፣ ለ የከተማውን ውበት ስለመቀነስ፣ አመርኋ አደጋና አላስፈላጊ መጨናነቅን ለመቀነስ፣ መ ከለበስተቀር ሁሉም መልስ። ጥያቄ ቁጥር 45 ዙሮ መመለስ መቅደምና መታጠፍን የሚከለክል የመንገድ ላይ መስመር ዳሽ መስመር ይባላል። ሀ ያልተቆራረጠ ድፍን መስመር፣ ለ የተቆራረጠ መስመር፣ አመርኋ በመንገድ አግድመት የሚሰመር መስመር፣ መ ለና አመርኋ መልስ ናቸው።
ጥያቄ ቁጥር 46 በሐዲድ ማቋረጫ መዳረሻ መደረግ ከማይገባ ድርጊቶች መካከል የማይካተተው የቱ ነው? ሀ ዙሮ መመለስ፣ ለ በ6 ሜትር ክልል ውስጥ ማርሽ መቀየር፣ አመርኋ በ20 ሜትር ክልል ውስጥ ማቆም፣ መ ሁሉም መልስ። ጥያቄ ቁጥር 47 ለሀገራችን የመንገድ ትራፊክ አደጋ መንስኤ መካከል ከፍተኛውን ድርሻ ይዞ የምናገኘው ሀ የተሽከርካሪ ስህተት፣ ለ የአሽከርካሪዎች ስህተት፣ አመርኋ የመንገዱ ስህተት፣ መ የእግረኞች ስህተት። ጥያቄ ቁጥር 48 አዲሱ የአሽከርካሪ ብቃት ማረጋገጫ ፍቃድ የተሰጠበት ቀን አንስቶ ጸንቶ የሚቆየው ለስንት ዓመት? ሀ ለ1 ዓመት፣ ለ ለ2 ዓመት፣ አመርኋ ለ3 ዓመት፣ መ ለ4 ዓመት። ጥያቄ ቁጥር 49 የአሽከርካሪ ብቃት ማረጋገጫ ፍቃድ ለማውጣት ማሟላት የሌለበት የቱን? ሀ የቀበሌ የነዋሪነት መታወቂያ፣ ለ የሥራ ኃላፊነት ወይም ደረጃ፣ አመርኋ የጤና ምርመራ ውጤት፣ መ የትምህርት ደረጃ። ጥያቄ ቁጥር 50 የተሽከርካሪ ማስተላለፊያ መብራት ከላይ ወደ ታች አቀማመጡ ምን ይመስላል? ሀ አረንጓዴ፣ ቢጫ፣ ቀይ፣ ለ ቢጫ፣ አረንጓዴ፣ ቀይ፣ አመርኋ ቀይ፣ ቢጫ፣ አረንጓዴ፣ መ አረንጓዴና ቢጫ። ጥያቄ ቁጥር 51 ቅድሚያ ያለው መንገድ የሚለው ምልክት ትዕዛዝ መጨረሻ የሚለው ምልክት የቱን? ሀ ለ አመርኋ መ። 4 ምርጫዎች አሉ። ከነዚህ ውስጥ ትክክለኛ መልስ የሆነውን ምረጡ። ጥያቄ ቁጥር 52 ቢጫ ተሽከርካሪ ማስተላለፊያ መብራት ከአረንጓዴ መብራት ቀጥሎ ብቻውን ሲበራ ሀ ወደ መገናኛ መንገድ በመምጣት ላይ ያለ አሽከርካሪ ለእግረኛ መተላለፊያ የተሰመረውን መስመር ሳያልፍ ይቆማል። ለ ወደ መገናኛ መንገድ ቀድሞ የገቡ አሽከርካሪዎች ባሉበት ይቆማሉ። አመርኋ ወደ መገናኛ መንገድ ቀድሞ የገቡ አሽከርካሪዎች በፍጥነት መንገዱን ለቀው መውጣት አለባቸው። መ ሁሉም መልስ ነው። ጥያቄ ቁጥር 53 ብልጭ ድርግም የሚል ቢጫ ተሽከርካሪ ቢጫ የተሽከርካሪ መተላለፊያ መብራት ሲበራ አሽከርካሪው ፍጥነቱን በመቀነስ ለተላላፊዎች ቅድሚያ በመስጠት በጥንቃቄ ማለፍ ይችላል። ሀ እውነት፣ ለ ሐሰት። ጥያቄ ቁጥር 54 የተሽከርካሪ መብራቱ ጎን ለጎን በጥንድ ሆነው ከተዘጋጁ ለየብቻቸው ትዕዛዝ ያስተላልፋሉ። ሀ እውነት፣ ለ ሐሰት። ጥያቄ ቁጥር 55 ብልጭ ድርግም የሚል ቢጫ ተሽከርካሪዎች ማስተላለፊያ መብራት ለአብዛኛው የትራፊክ መጨናነቅ በማይበዛበት ወቅት እንዳይቆሙና በጥንቃቄ መተላለፍ እንዲችሉ ያደርጋል። ሀ እውነት፣ ለ ሐሰት። ጥያቄ ቁጥር 56 በሕዝብ ላይ ጉዳት እስካልደረሰ ድረስ በየትኛውም ፍጥነት ማሽከርከር ጉዳት የለው። ሀ እውነት፣ ለ ሐሰት። ጥያቄ ቁጥር 57 አሽከርካሪዎች የትራፊክ ፖሊስን ትዕዛዝ እንጂ የማንኛውንም ፖሊስ ትዕዛዝ የማክበር ግዴታ የለባቸው። ሀ እውነት፣ ለ ሐሰት። ጥያቄ ቁጥር 58 ማንኛውም አሽከርካሪ ሞተር እየሰራ ነዳጅ ቢቀዳ ወይም ቢያስሞላ ስህተት አይደለም። ሀ እውነት፣ ለ ሐሰት። ጥያቄ ቁጥር 59 አንድ አሽከርካሪ በመገናኛ ወይም በአደባባይ መንገዶች መዳረሻ ላይ የተቆራረጠውን መስመር ጨርሶ ድፍን መስመር ውስጥ ከገባ በኋላ በመገናኛ መንገድ በ30 ሜትር ክልል ውስጥ አቅጣጫ እንዲቀይር እንዲቀድም አይፈቀድለት። ሀ እውነት፣ ለ ሐሰት። ጥያቄ ቁጥር 60 ፊት ለፊት ቆሞ የነበረ አሽከርካሪ ወደፊትና ወደ ቀኝ እንዲጓዝ የሚፈቅደው የትራፊክ ፖሊስ እጅ ምልክት የትኛው ነው?
ጥያቄ ቁጥር 106 የደሴቱን ግራ በመያዝ አሽከርክር የሚለው ምልክት ከሚከተሉት ውስጥ የቱ ነው? ሀ ለ አመርኋ መ የያዘ ምልክት አለ። ትክክለኛው መልስ ጥያቄ 107 የደሴቱን ቀኝ በመያዝ አሽከርክር የሚለው ምልክት ከሚከተሉት ውስጥ የቱ ነው? ሀ ምርጫ አለ። ለ አመርኋ መ ትክክለኛው መልስ ጥያቄ ቁጥር 108 ለአንድ ረድፍ ከተቀመጠው አነስተኛ ፍጥነት በላይ ማሽከርከር የሚያስገድደው ምልክት የትኛው ነው ይላል። ሀ ለ አመርኋ መ ምርጫዎች አሉ። ትክክለኛው መልስ ጥያቄ ቁጥር 109 በተለያየ ረድፍ ውስጥ ተፈጻሚ እንዲሆን የተቀመጠ የፍጥነት ወሰን የሚገልጸው ምልክት የትኛው ነው? ሀ ለ አመርኋ መ ምርጫዎች አሉ። ጥያቄ ቁጥር 110 የቀስቱ ምልክት እንደሚያመለክተው በስተግራ በኩል ብቻ አሽከርክር የሚለው ምልክት የቱ? ሀ ለ አመርኋ መ ምርጫዎች። ጥያቄ ቁጥር 111 ምልክቱ ባለበት ቦታ ወደ ትራፊክ ክብ ወይም ደሴት አስቀድሞ ለገባ ተሽከርካሪ ቅድሚያ ስጥ የሚለው ምልክት የትኛው ነው? ጥያቄ ቁጥር 112 ከሚከተሉት ምልክት ውስጥ በአገልግሎት ልዩ የሆነው የቱ ነው ይላል። ሀ ለ አመርኋ መ ምርጫዎች አሉ። ትክክለኛው መልስ ጥያቄ ቁጥር 113 ከሚከተሉት ምልክቶች ውስጥ በሚሰጠው አገልግሎት ወይም በሚያስተላልፈው ምልክት ልዩ የሆነው የቱ ነው? ሀ ለ አመርኋ መ ምርጫዎች አሉ። ትክክለኛው መልስ ጥያቄ ቁጥር 114 ሆቴል ወይም ሞቴል እንዳለ መረጃ የሚሰጠን ምልክት ከሚከተሉት ውስጥ የትኛው ነው ይላል። ሀ የሆነ ምልክት አለ። ለ አመርኋ መ የያዘ ምልክት ትክክለኛው መልስ ጥያቄ ቁጥር 115 ምግብ ቤት ያለበት አካባቢ የሚጠቁመን የመንገድ ዳር ምልክት የትኛው ነው? ጥያቄ ቁጥር 116 በግራ በኩል ከተገናኘ መንገድ ትይዩ የባቡር ሐዲድ ማቋረጫ ስላለ ፍጥነትን በመቀነስ ተጠንቅቀህ አሽከርክር የሚለው ምልክት ከሚከተሉት ውስጥ የትኛው ነው? ጥያቄ ቁጥር 117 ከሚከተሉት ውስጥ ተሽከርካሪን በቀኝ ጠርዝ ስለማቆም መቅደም ያለበት የትኛውን? ሀ ማርሽ ዜሮ ማድረግ፣ ለ ረድፍ ወደ ቀኝ መያዝ፣ አመርኋ ፍጥነት መቀነስ፣ መ ምልክት ማሳይ የትኛው ነው ትክክል? ጥያቄ ቁጥር 118 ተሽከርካሪን ለማስቀደም ለማለፍ ማብራት ያለበት ፍሬቻ የትኛውን ፍሬቻ? ሀ የግራ ፍሬቻ፣ ለ የቀኝ ፍሬቻ፣ አመርኋ የቀኝና የግራ ፍሬቻ፣ መ የፊት። ጥያቄ ቁጥር 119 ዓለም አቀፍ ይዘት የሌለው የትራንስፖርት ሕግ የሆነው የቱ? ሀ የመንገድ ዳር ምልክት፣ ለ የፍጥነት ወሰን ገደብ፣ አመርኋ የመንገድ መሃል መስመሮች፣ መ የትራፊክ መብራት። ትክክለኛው መልስ የትኛው ነው? ጥያቄ ቁጥር 120 የሚቆጣጠር የመንገድ ዳር ምልክቶች ውስጥ ንዑስ ክፍል የሆነው የቱ ነው? ሀ የሚያስጠነቅቅ፣ ለ አቅጣጫ የሚጠቁም፣ አመርኋ የሚከለክሉ፣ መ መረጃ የሚሰጥ ወይም መረጃ ሰጭ። ትክክለኛው መልስ የትኛው ነው? ጥያቄ ቁጥር 121 ዓለም አቀፍ የትራፊክ መብራቶች በአሰራር በአበራር ቅደም ተከተላቸው ጥያቄ ቁጥር 122 አንድ የመንገድ ዳር ምልክት ወደ ጅማ የሚሄድ መሆኑን ካመለከተን ይህ የመንገድ ዳር ምልክት በየትኛው ምድብ ውስጥ ይመደባል? ሀ ቅድሚያ በሚሰጥ መረጃ ሰጭ፣ አመርኋ በሚያስጠነቅቅ፣ መ በሚያስገድድ የመንገድ ዳር ምልክት ይመደባል። ትክክለኛው መልስ ጥያቄ ቁጥር 123
ማናቸውም አይነት ተሽከርካሪ በእጅ የሚገፋም ጭምር እንዳያልፍበት የተዘጋ መንገድ መኖሩን የሚያመለክት የመንገድ ዳር ምልክት የትኛው? ሀ የሚያስገድድ፣ ለ የሚከለክል፣ አምርኋ ቅድሚያ የሚሰጥ፣ መ የሚያስጠነቅቅ። ጥያቄ ቁጥር 124 ቀይ የእግረኛ መብራት ሲበራ ትክክል የሆነው የትኛው? ሀ አሽከርካሪዎች በተዘጋጀላቸው ቦታ ማቆሚያ ይቆማሉ፣ ለ እግረኞች መንገዱን ያቋርጣሉ፣ አመርኋ አሽከርካሪዎች ለመቆም ይዘጋጃሉ፣ መ እግረኞች መንገዱን ማቋረጥ የለባቸው። ጥያቄ ቁጥር 125 የሀገራችን የፍጥነት ወሰን ገደብ ሲደነገግ መነሻ የሚያደርገው የትኛውን ነው? ሀ የመንገዱን ሁኔታ፣ ለ የተሽከርካሪውን የመቀመጫ ብዛት፣ አመርኋ የተሽከርካሪውን ጠቅላላ ክብደት፣ መ ሁሉም መልስ። ጥያቄ ቁጥር 126 ተሽከርካሪን ስናሽከረክር ወደምንፈልግበት አቅጣጫ ከመቀየራችን በፊት ማድረግ የሌለብን ተግባር የትኛው ነው? ሀ መንገዱ ላይ የተሰመሩ መስመሮችን ማየት፣ ለ የውስጥ ስፖኬ ማየት፣ አመርኋ ደረጃ በደረጃ ማርሽ መቀነስ፣ መ ድንገተኛ የሆነ የፍሬን አያያዝ መጠቀም። ትክክለኛው መልስ ጥያቄ ቁጥር 127 የሀገራችን አዲሱ አሽከርካሪ ብቃት ማረጋገጫ በስንት ዋና ዋና አይነቶች ይመደባል? ሀ በ5፣ ለ በ6፣ አመርኋ በ12፣ መ በ7። ትክክለኛው መልስ ጥያቄ ቁጥር 128 ድንገተኛ አደጋ አገልግሎት የሚሰጡ ተሽከርካሪዎች በ60 ሜትር ክልል ውስጥ መከተል ይፈቀዳል? ሀ እውነት፣ ለ ሐሰት። ትክክለኛው መልስ ጥያቄ ቁጥር 129 ከጎርፍ ማስተላለፊያ ፋክ መቆም የሌለብን በ12 ሜትር ክልል ውስጥ ነው? ሀ እውነት፣ ለ ሐሰት። ጥያቄ ቁጥር 130 የድንገተኛ አደጋ አገልግሎት የሚሰጡ ተሽከርካሪዎችን በ60 ሜትር ክልል ውስጥ መከተል ይፈቀዳል? ሀ እውነት፣ ለ ሐሰት። ጥያቄ ቁጥር 131 በመስቀለኛ መንገድና ሐዲድ ማቋረጫ ላይ በዳሽ ሜትር ውስጥ መቅደም ክልክል ነው? ሀ በ20፣ ለ በ30፣ አመርኋ በ6፣ መ በ50። ትክክለኛው መልስ ጥያቄ ቁጥር 132 አንድ አሽከርካሪ ከሌላ አሽከርካሪ ጋር ሐሳብ ለሐሳብ የሚለዋወጥበት መሳሪያ ዳሽ ይባላል? ሀ የመገናኛ፣ ለ የትዕይንት፣ አመርኋ የመቆጣጠሪያ መሳሪያ፣ መ ሁሉም። ጥያቄ ቁጥር 133 ከፊት ለፊት ያለውን የመንገድ ሁኔታ አስቀድሞ የሚገልጽ የመንገድ ዳር ምልክት ዳሽ ይባላል? ሀ መረጃ ሰጭ፣ ለ የሚያስጠነቅቅ፣ አመርኋ የሚቆጣጠር፣ መ ሁሉም መልስ። ጥያቄ ቁጥር 134 መንገዱ ግልጽ መሆኑን የሚገልጽ የመንገድ መሃል መስመር ዳሽ ይባላል? ሀ ድፍን መስመር፣ ለ የተቆራረጠ መስመር፣ አመርኋ ደሴት፣ መ ሁሉም። ጥያቄ ቁጥር 135 መስቀለኛ መንገድ ውስጥ ከገባ በፍጥነት ውጣ የሚል የትራፊክ መብራት የትኛው ነው? ሀ ቀይ፣ ለ ቀይና ቢጫ፣ አመርኋ አረንጓዴ፣ መ ቢጫ። ትክክለኛው መልስ ጥያቄ ቁጥር 136 ተሽከርካሪን በምሽት ወቅት ለረጅም ሰዓት በአውራ ጎዳና ላይ ለማቆም የምንጠቀምበት የመገናኛ መሳሪያ ዳሽ ይባላል? ሀ ፍሬቻ፣ ለ የፍሬን መብራት፣ አመርኋ የእጅ ፍሬን መብራት፣ መ የፓርኪንግ መብራት። ጥያቄ ቁጥር 137 በቅርጽ የተለያዩ በምልክት ግን ተመሳሳይ የሆኑ የመንገድ ዳር ምልክት ምን ይባላሉ? ሀ የሚቆጣጠሩ፣ ለ የሚያስገድዱ፣ አመርኋ የሚከለክሉ፣ መ ቅድሚያ የሚሰጡ። ጥያቄ ቁጥር 138 መንገዶች ዘላቂ መሆናቸውንና አለመሆናቸውን የሚገልጽ የመንገድ ዳር ምልክት የትኛው ነው? ሀ መረጃ ሰጭ፣ ለ የሚቆጣጠር፣ አመርኋ አገልግሎት ሰጭ፣ መ ሁሉም።
ጥያቄ ቁጥር 139 ከዓለም አቀፍ የመንገድ ዳር ምልክት ውስጥ 3 ንዑስ ዘርፍ ያለው የትኛው? ሀ የሚያስጠነቅቅ፣ ለ የሚቆጣጠር፣ አመርኋ መረጃ የሚሰጥ፣ መ መልስ የለም። ጥያቄ ቁጥር 140 አብዛኛውን ጊዜ በመገናኛ ደሴቶች ላይ አደገኛ የሆነ ቦታዎች ላይ የሚገኝ ይህ ምልክት ዳሽ ይባላል። ሀ የሚያስገድድ፣ ለ ወሳኝ ምልክት፣ አመርኋ የሚከለክሉ፣ መ ሀና ለ መልስ ነው። ጥያቄ ቁጥር 141 አንድ ተሽከርካሪ ጭነት ከተሽከርካሪ አካል ተርፎ ሲገኝ ማታ ከሆነ ከፊት ለፊት ተርፎ በሚወጣው ጭነት ላይ መብራት ማድረግ ይኖርብናል። ይህ መብራት ምን ይባላል? ሀ ቢጫ ወይም ነጭ፣ ለ ቀይ ወይም ቢጫ፣ አመርኋ ቀይ ወይም ነጭ፣ መ ሁሉ። ጥያቄ ቁጥር 142 አንድ አሽከርካሪ ሌላውን አሽከርካሪ ከዳሽ ሜትር ባነሰ ርቀት ቀርቦ ሲያሽከረክር ረጅም የግንባር መብራት ማብራት የለም። ሀ 100 ሜትር፣ ለ 25 ሜትር፣ አመርኋ 50 ሜትር፣ መ ሁሉም። ጥያቄ ቁጥር 143 ከእሳት አደጋ ጣቢያ ከሆስፒታል መግቢያ በር ግራና ቀኝ በዳሽ ሜትር ክልል ውስጥ ማቆም የተከለከለ። ሀ በ12 ሜትር፣ ለ በ25 ሜትር፣ አመርኋ በ50 ሜትር፣ መ በ15 ሜትር። ጥያቄ ቁጥር 144 የውሃ ማስተላለፊያ ፋክ ካለበት በዳሽ ሜትር ውስጥ ተሽከርካሪ ማቆም ክልክል። ሀ በ12 ሜትር፣ ለ በ5 ሜትር፣ አመርኋ በ7 ሜትር፣ መ በ15 ሜትር። ጥያቄ ቁጥር 145 በአውቶሞቢል ምድብ የብቃት ማረጋገጫ ፈቃድ ማሽከርከር የሚቻለው አሽከርካሪውን ጨምሮ ጠቅላላ የመጫን አቅሙ ከዳሽ ሰው ያልበለጠ መሆን አለ። ሀ 12 ሰው፣ ለ 15 ሰው፣ አመርኋ 8 ሰው፣ መ 24። ጥያቄ ቁጥር 146 ለከፍተኛ ተሽከርካሪ በአንደኛ ደረጃ አውራ ጎዳና ላይ የተፈቀደለት ከፍተኛ የፍጥነት ወሰን ምን ያህል ነው? ሀ በ30 ኪሎ ግራም በሰዓት፣ ለ 70 ኪሎ ግራም በሰዓት፣ አመርኋ 80 ኪሎ ግራም በሰዓት፣ መ መልስ የለም። ጥያቄ ቁጥር 147 ከሚከተሉት ውስጥ ተሽከርካሪ በቀኝ ጠርዝ ለማቆም ትክክል የሆነው የቱ ነው? ሀ ማንኛውንም ድርጊት ከመፈጸም በፊት መስታወት መመልከት፣ ለ ማርሽ ዜሮ ካደረጉ በኋላ ቀኝ ፍሬቻ ማሳየት፣ አመርኋ ማመልከቻና ፍሬቻ ወደ ግራ ማሳየት፣ መ መጀመሪያ ፍጥነትን ከቀነስክ በኋላ ፍሬቻ ማስ። ትክክለኛው መልስ ጥያቄ ቁጥር 148 ጥያቄ ቁጥር 149 የአገልግሎት ሰጪ ድርጅት ቦታና አቅጣጫን ለማመልከት የምንጠቀምበት ምልክት ከዳሽ ይመች። ሀ የሚያስጠነቅቅ ምልክት ውስጥ፣ ለ መረጃ ሰጭ ምልክት ውስጥ፣ አመርኋ ቅድሚያ የሚሰጥ ምልክት ውስጥ፣ መ የሚያስገድድ ምልክት ውስጥ። ጥያቄ ቁጥር 150 ለአነስተኛ ተሽከርካሪ ከከተማ ክልል ውጭ በሶስተኛ ደረጃ አውራ ጎዳና የተፈቀደለት የፍጥነት ወሰን ገደብ በኪሎ ሜትር በሰዓት ስንት? ሀ 60 ኪሎ ሜትር በሰዓት ነው፣ ለ 50 ኪሎ ሜትር በሰዓት ነው፣ አመርኋ 70 ኪሎ ሜትር በሰዓት ነው፣ መ 100 ኪሎ ሜትር በሰዓት ነው። ትክክለኛው መልስ ጥያቄ ቁጥር 151 ተሽከርካሪዎች በሚሽቀዳደሙ ጊዜ ቀዳሚው ዳሽ ፍሬቻ ተቀዳሚው ደግሞ ዳሽ ፍሬቻ ማሳየት ይኖርባቸዋል። ሀ የግራ ፍሬቻ የቀኝ ፍሬቻ፣ ለ የቀኝ ፍሬቻ የግራ ፍሬቻ፣ አመርኋ የኋላ መብራት የፊት መብራት፣ መ የኋላ መብራት የግራ ፍሬቻ። ትክክለኛው መልስ ጥያቄ ቁጥር 152 አንድ ተሽከርካሪ በከተማ ውስጥ ከዳሽ ሰዓት በላይ ተበላሽቶ መንገድ ላይ እንዲቆም አይፈቀድለትም። ሀ
ከ5 ሰዓት፣ ለ ከ6 ሰዓት፣ አመርኋ ከ10 ሰዓት፣ መ ከ4 ሰዓት በላይ እንዲቆም አይፈቀድለትም። ትክክለኛው መልስ ጥያቄ ቁጥር 154 ዳሽ መብራት ብርት ጥፊት እያለ በተደጋጋሚ ሲበራ ፍጥነት በመቀነስ ግራና ቀኝ አይቶ በጥንቃቄ ማለፍ ይቻላል። ሀ ቀይ መብራት፣ ለ አረንጓዴ መብራት፣ አመርኋ ቢጫ መብራት፣ መ መልስ የለም። ጥያቄ ቁጥር 155 በመንገዱ አቅጣጫ የሚሰመሩ መስመሮች ውስጥ ጠመዝማዛ መንገድ ላይ የሚሰመረው ዳሽ መስመር ነው። ሀ የተቆራረጠ፣ ለ ያልተቆራረጠ፣ አመርኋ ቀይ መስመር፣ መ ጥቁር መስመር። ጥያቄ ቁጥር 156 መረጃ ሰጪ የመንገድ ዳር ምልክቶች ሀ ወሳኝ ምልክቶች ናቸው፣ ለ የሚከለክሉ ምልክቶች ናቸው፣ አመርኋ ቅድሚያ የሚሰጡ ናቸው፣ መ መልስ አልተሰጠም። ጥያቄ ቁጥር 157 ከሚከተሉት ውስጥ ተሽከርካሪን በቀኝ ጠርዝ ለማቆም መቅደም ያለበት ሀ ማርሽ ዜሮ ማድረግ፣ ለ መስታወት መመልከት፣ አመርኋ ፍጥነት መቀነስ፣ መ ረድፍ ወደ ቀኝ መያዝ። ትክክለኛው መልስ ጥያቄ ቁጥር 158 መንገዶች ዘላቂ መሆንና አለመሆናቸውን የሚያስተላልፍ የመንገድ ዳር ምልክት ዳሽ ውስጥ ይመደባል። ሀ የሚያስጠነቅቅ፣ ለ ቅድሚያ የሚሰጥ፣ አመርኋ አቅጣጫ አመልካች፣ መ የሚቆጣጠር። ጥያቄ ቁጥር 159 የመንገዱ ስፋት ከ12 ሜትር በላይ ካልሆነ በቀር በመንገዱ አንጻር ወይም በተቃራኒ በኩል ከአውቶቢስ ማቆሚያ በዳሽ ርቀት ክልል ውስጥ ማቆም የተከለከለ ነው። ሀ በ15፣ ለ በ25፣ አመርኋ በ30፣ መ በ50። ጥያቄ ቁጥር 160 ለከባድ ተሽከርካሪዎች ከነተሳቢው በሁለተኛ ደረጃ አውራ ጎዳና ላይ የተፈቀደላቸው የፍጥነት ወሰን በሰዓት ስንት? ሀ 100 ኪሎ ሜትር፣ ለ 40 ኪሎ ሜትር፣ አመርኋ 60 ኪሎ ሜትር፣ መ 50 ኪሎ ሜትር። ትክክለኛው መልስ ጥያቄ ቁጥር 161 ዳሽ መብራት ሲበራ ቆመው የነበሩ አሽከርካሪዎች ለመሄድ ይዘጋጃሉ። ሀ ቢጫ መብራት፣ ለ አረንጓዴ መብራት፣ አመርኋ ቀይ መብራት፣ መ ቀይና ቢጫ መብራት። ጥያቄ ቁጥር 162 ተሽከርካሪን ቀድመን ለማለፍ ማብራት ያለብን ፍሬቻ ዳሽ ፍሬቻ ነው። ሀ የቀኝ ፍሬቻ፣ ለ የግራ ፍሬቻ፣ አመርኋ የፊት መብራት፣ መ የኋላ መብራት። ትክክለኛው መልስ ጥያቄ ቁጥር 163 ቅድሚያ ስጥ የሚለው የመንገድ ዳር ምልክት ሀ በቅርጽ የተለያዩ ናቸው፣ ለ የሚቆጣጠሩ ምልክቶች ምድብ ውስጥ ይመደባሉ፣ አመርኋ ቅድሚያ ሰጥተን እንድናሽከረክር ያስገድዱናል፣ መ ሁሉም መልስ። ጥያቄ ቁጥር 164 ከባቡር ሐዲድ ማቋረጫ በዳሽ ሜትር ክልል ውስጥ ሌላን ተሽከርካሪ መቅደም ክልክል ነው። ሀ በ30፣ ለ በ60፣ አመርኋ በ40፣ መ በ50። ጥያቄ ቁጥር 165 ለአነስተኛ ተሽከርካሪ በሶስተኛ ደረጃ መጋቢ መንገድ ላይ የተፈቀደለት ከፍተኛ የፍጥነት ወሰን ዳሽ ነው። ሀ 30 ኪሎ ሜትር ፐር ሰዓት፣ ለ 60 ኪሎ ሜትር በሰዓት፣ አመርኋ 40 ኪሎ ሜትር በሰዓት፣ መ 50 ኪሎ ሜትር በሰዓት። ጥያቄ ቁጥር 166 ከመንገድ ዳር ምልክቶች ውስጥ መጀመሪያ ወደ ቀኝ ቀጥሎ ወደ ግራ የሚታጠፍ ጠመዝማዛ መንገድ እንደሚያጋጥምህ ምልክት የሚያስተላልፈው ሀ መረጃ ሰጭ፣ ለ የሚያስጠነቅቅ፣ አመርኋ አቅጣጫ ጠቋሚ፣ መ የሚከለክል። ትክክለኛ መልስ ጥያቄ ቁጥር 167 ምሽት ወቅት ለአጭር ጊዜ የመንገድ ዳር መብራት በሌለበት አካባቢ ተሽከርካሪን አቁሞ ለመሄድ የምንጠቀምበት የመገናኛ መሳሪያ ዳሽ ይባላል። ሀ የማቆሚያ መብራት፣ ለ የሰሌዳ መብራት፣ አመርኋ ፍሬቻ፣ መ ክላክስ።
ጥያቄ ቁጥር 168 ማንኛውም ተሽከርካሪ ከፊትና ከኋላ በርቀት ላይ ማየት በማይቻልበት ስፍራ ዳሽ ሜትር ማቆም አይፈቀድለት። ሀ በ30 ሜትር፣ ለ በ40 ሜትር፣ አመርኋ በ20 ሜትር፣ መ በ12 ሜትር። ትክክለኛው መልስ ጥያቄ ቁጥር 172 ከመንገድ ዳር ምልክቶች ውስጥ የሁለት ባቡሮች ሐዲድ መንገዱን እንደሚያቋርጡ ምልክት የሚያስተላልፈው ሀ የሚያስገድድ፣ ለ የሚያስጠነቅቅ፣ አመርኋ አቅጣጫ አመልካች፣ መ ቅድሚያ ስጥ የሚል። ጥያቄ ቁጥር 173 ወደ መስቀለኛ መንገድ በመምጣት ላይ ያለ አሽከርካሪ ከዳሽ ሜትር ባላነሰ ርቀት ላይ ሌላን ተሽከርካሪ መቅደም ይችላል። ሀ ከ20 ሜትር፣ ለ ከ30 ሜትር፣ አመርኋ ከ12 ሜትር፣ መ ከ50 ሜትር። ጥያቄ ቁጥር 174 አንድ የተበላሸ ተሽከርካሪ በሌላ ተሽከርካሪ በሚጎተትበት ጊዜ በመካከላቸው ያለው ርቀት ከዳሽ ሜትር በላይ መብለጥ የለበትም። ሀ 3 ሜትር፣ ለ 5 ሜትር፣ አመርኋ 2 ሜትር፣ መ 4 ሜትር። ጥያቄ ቁጥር 175 ዳሽ መስመሮች የእግረኛ መተላለፊያ መስመሮች ናቸው። ሀ በመንገዱ አግድመት የሚሰመሩ መስመሮች፣ ለ የመንገዱ አቅጣጫ የሚሰመሩ በመንገዱ አቅጣጫ የሚሰመሩ መስመሮች፣ አመርኋ በመንገዱ ትይዩ የሚሰመሩ መስመሮች፣ መ ሁሉም መልስ። ጥያቄ ቁጥር 176 በየብስ በባቡር ወይም በአየር ላይ የሚደረግ የሰው የመርከብና የአውሮፕላን እንቅስቃሴ ነው። ሀ የመንገድ ትራንስፖርት፣ ለ ትራፊክ፣ አመርኋ ትራንስፖርት፣ መ መልስ የለም። ቁጥር 177 ቅርጻቸው 4 ማዕዘን ይሁንና የአገልግሎት መስጫ ተቋማትን የሚያመለክቱ ምልክቶች ዳሽ የመንገድ ዳር ምልክቶች ናቸው። ሀ የሚከለክሉ የመንገድ ዳር ምልክት፣ ለ ቅድሚያ የሚሰጡ የመንገድ ዳር ምልክት፣ አመርኋ የሚያስገድዱ የመንገድ ዳር ምልክት፣ መ መረጃ ሰጪ የመንገድ ዳር ምልክት። ጥያቄ ቁጥር 178 መንገዱ ወደፊት እንደሚዘልቅ የሚያስጠነቅቅ የመንገድ ዳር ምልክት የትኛውን? ሀ ለ አመርኋ መ ምርጫዎች አሉ። ትክክለኛው መልስ ጥያቄ ቁጥር 179 የምታሽከረክርበት መንገድ መጀመሪያ ወደ ቀኝ ቀጥሎ ወደ ግራ ስለሚታጠፍ ተጠንቅቀ እለፍ የሚል ምልክት የትኛው ነው? ሀ ለ አመርኋ መ ምርጫዎች አሉ። ትክክለኛው መልስ ጥያቄ ቁጥር 180 ወደ ግራ የሚታጠፍ ኩርባ ስላለ ፍጥነትን በመቀነስ ተጠንቅቀ እለፍ የሚለው ምልክት የትኛው? ሀ ለ አመርኋ መ መልስ አልተሰጠም።